ግማሽ ፍጻሜ ገብቷል በታሪካቸው ለአራተኛ ጊዜ ብቻ እንደዚሁም ለመጀመሪያ ጊዜ በተከታታይ አመታት አርሰናል የአውሮፓ አያል አራት ክለቦች ውስጥ መግባት ችሏል በቀጣይ አትሌቲኮ ማድሪድን በደርሶ መልስ ይገጥማሉ ሁለተኛው ጨዋታ የመልሱ ግጥሚያ እዚሁ ኤምሬትስ ላይ ነው የሚደረገው የመጀመሪያው ዋንዳ ሜትሮፖሊታኖ ላይ ከተጫወቱ በኋላ እነዚህ ሁለቱ ቡድኖች ደግሞ ኤምሬትስ ላይ ቀድመው በሊግ ፌስ ተጫውተው የዴክላን ራይስ አርሰናል 4-0 ማሸነፍ ችሏል አሁን ጥሩ መንፈሳቸው ተመልሶ የሚኬል አርቴታ ቡድን የማንቸስተር ሲቲን ግዙፍ የፍጻሜ የፕሪሚየር ሊግ ጨዋታ እሁድ ምሽት ይጫወታሉ አሁን ፊትን ሙሉ ለሙሉ ወደ እሁድ ማዞር ይቻላል አርሰናል ብዙም በፈጠራው የሚያመረቅ አልነበረም የጎል ሙከራዎቹም ብዙ አደገኛ አልነበሩም ከፍ ባለ ቴምፖም እና በእሳት አልተጫወተም ሲባል እንደነበረው ጎል የለም ግን ወደ ግማሽ ፍጻሜ አልፏል የሚፈለገው ሆኗል በዚህ መጠናቀቅ ይችላል በዚህ አስተያየት ብቻ በሚፈለገው ዋናው ነገር ስራው ተሰርቷል ያለ ጎል የተጠናቀቀ ጨዋታ መሆኑ ግን ከበድ ያለ ተጋጣሚ ቢሆን ኖሮ ያልክ ልታወራ ትችላለህ ተጋጣሚ ስፖርቲንጎች ማለት ከባዱን አርሰናልን አይደለም ዛሬ ገጠሙት የሚያስፈራ አርሰናል አይደለም ያስጨነቃቸው አርሰናል አይደለም ብዙ የሞከረባቸው አርሰናል አይደለም የጎል ሙከራው ብዛት እንደነገሩ ብዙ ነው 15 16 የጎል ሙከራ አለ ግን መቼም ኢላማውን ሳትጠብቅ ጎል አይሆንምና በሱ ብቻ ካየው አሁንም ይው አንድ ኦን ታርጌት ብቻ አርሰናል አንድ ኦን ታርጌት ብቻ ሞክሮ ነው የወጣው ኤምሬትስ ላይ በኳስ ቁጥጥርም እኩል ለኩል ናቸው 50-50-51-49 እንደዚህ አካባቢ ነው 15 የጎል ሙከራ አርሰናል ከ15ቱ ሙከራዎች እንኳን ጥራት ያለውን አውጥተህ ብታይ በቃ አንድ 15ኛው ብቻ የተቀረው ቢተው እንኳን አይገባም በቃ ምንም ብሎክ ተደረገ አልተደረገ እና ከአርሰናል የሚጠበቅ ፐርፎርማንስ አይደለም ግን ከአርሰናል የሚጠበቅ ውጤት ነው ለአርሰናል የሚጠበቅ ውጤት ስፖርቲንግ ያሸንፈዋል እዚህ ሜዳ ላይ ተብሎ ስላልተገመተ ልክ ነው ያ እና አይ ቲንክ ያ ነው ድልድሉ ብዙ ነገርና አጠናቆለታል አርሰናል ምክንያቱም ቀላሉን ተጋጣሚን ያገኘው 1-0 በድምር ውጤት ማሸነፍ ችሏል በድንገት በጨረፍታ ስናይ ቀዝቀዝ ብሎ ነበር አሊያንዝ አሬና ግን በቃ እንደ ማይክል ኦሊሲ አይነት ተጫዋች አላቸው እንደ ማይክል ኦሊሲ የፈረንሳይ ናሽናል ቲም ተስፋ እና የዓለም ዋንጫ ዘንድሮ በመቼ በእሳት መጫወት ከተባለ እሱ ነው ልክ ነው አርሰናል እንደዚህ አይነት ስፓርክ የለውም እንደዚህ አይነት ተጫዋች እንደ ቡድንም የለውም በጣም የለውም አጫውቱም አይፈቅድም ነገር እንደዚህ አይነት ፈጠራ እንደሱ አይነት ፈጠራማ ቢኖር አርሰናል ዛሬ ቀድሞ ሻምፒዮን መሆኑን ያረጋግጥ ነበር በፕሪሚየር ሊግ ላይ ግን መንሱር እኮ የቡድኑን ማጫወት እኮ የሚኬል አርቴታም ፍልስፍና አሁን ያያዘው ፍልስፍና ከሁለት ዓመታት በፊት እንደዛ ነበር ጥንቃቄ የመጨመር ነገር አለ አይደብቅም ተጫዋቾችን ያው የካስካሪኖ ልድገሙ እንዴ አጥቂዎቹ ሪስክ አይወስዱም ተከላካዮቹ እንደሚወስዱት በኳስ ቅብብል እንዳለው በደንብ እንደውም ይሄ መተንተን ያለበት ጥሩ ሐሳብ በፈጠራ በኩል ሪስክ የመውሰድ ነገር የለም እንደ ጨዋታ ስታየው ውጤቶችን የማስጠበቅ ጉዳይ እንዴት ነው ለማሸነፍ ከመግባት ይልቅ ላለመሸነፍ የመግባት እንደዚህ አይነት ባህሪ ያለው ቡድን ነው አርሰናል አሁን ሚኬል አርቴታ የላማሲያው ልጅ በአርሰን ቬንገር ስር ብዙ የቆየ ግን የኤቨርተን መጫወቱ መርሳት የለብንም ግላስኮ ሬንጀርስም እንደዚህና በጋርዲዮላ ስር በምክትልነት አሰልጣኝነት ህይወቱን የጀመረ ልክ አርሰናል ሲሰጠው አርሰናል ምን አይነት ቡድን ሊሆን ይችላል ተብለ ብትጠየቅ ምንድነው የምትለው የሁላችንም ኤክስፔክቴሽን የነበረው በፖሴሽን ላይ ተመሰረተ ኤክስፓንሲቭ ፉትቦል የሚጫወት ሪስክ የሚወስድ ማጥቃት እግር ኳስ መዝናኛ ነው አርት ነው ብሎ የሚያስብ አሁን ባክግራውንዱ ሁሉ እንደዛ ባይሆንም በተጫዋችነቱ ያለፈባቸው አብዛኛዎቹ ሜንቶሮቹ እንደዛ ናቸው በአሰልጣኝነትም የመጀመሪያው አለቃው እንደዛ ስለሆነ ማለት ነው ግን በአርሰናል ያየነው ለማሸነፍ የሚገባ ቡድን ሳይሆን ላለመሸነፍ የሚገባ ቡድን ልዩነት አለው ለማሸነፍ ሪስክ ወስዶ የሚጫወት ሳይሆን ላለመሸነፍ ጥንቃቄ ጨምሮ የሚጫወት አይነት እንደዚህ አይነት ቡድን ነው አርሰናል
ዘንድሮ አሁን ከሞላ ጎደል ልትደመድመው መስል ለዚህ ነው ደጋፊውም የፈጠራ ያለህ የሚለው ለዚህ ነው ደጋፊውም ቢልድ አፕ ይፍጠን አጥቁ እንጂ ጩሁ ምንድነው ግፉ እንጂ እያለ የሚጮህና በዚህ ውጤት ማምጣት ይቻላል ግን ከጭንቅ ጋር ባስተማማኝነት ዶሚኔት እያደረክ በተለይ ወሳኝ የሆኑ የጥሎ ማለፍ ባህሪ ያላቸው ጨዋታዎች ላይ ያ ዶሚናንቱን አርሰናል እያየነው አይደለም ያለነው ያም ተባለ ይህ ዛሬ ለቻምፒየንስ ሊግ ግማሽ ፍጻሜ አልፈዋልና ምሽቱ ለነሱ የደስታ ነው ለደጋፊዎቹ እንኳን ደስ አላችሁ ለአርሰናል ደጋፊዎች ግማሽ ፍጻሜ ስለገባችሁ ቻምፒየንስ ሊግ ግማሽ ፍጻሜ ጥቅሙ ብዙ ነው ታሪክን ለመስራት 3 ጨዋታ ርቀት ላይ መቀመጥ ብቻ ሳይሆን ገንዘቡም ብዙ ነው የሚገኘው በገንዘብም ብዙ ነው አርሰናል ሊግ ፌዙ ላይ ሁሉንም ነው ያሸነፈው ስለዚህ ነው ይሄንን የድልድሉን ትሩፋት እየተቋደሰ ያለው አሁንም ቅድም እስክንድር እንዳላችሁ አትሌቲኮ ማድሪድ ላይ ነው የመጀመሪያው ጨዋታ ሜትሮፖሊታኖ ላይ ነው እና ሁለተኛውን ጨዋታ በሜዳ መጫወት በራሱ ጥቅም አለው ይሄ የመጀመሪያው የሊግ ፌዙ ላይ የተመዘገበው ተከታታይ አሸናፊነት ውጤት ነውና ያ ደግሞ ካዝናውንም እንደዚሁ የሚያሳብጥ ነውና አርሰናል በዚህ በዩኤፋ መመዘኛ አሁን እየገጠመው ካለ ተጫዋችን የመሸጥ ግዴታ ውስጥ ሊገባ ይችላል የሚለውን ጥርጣሬ ለመቅረፍ እንደዚህ አይነቱ ፕሮግረስ በጣም በጣም ጠቃሚ ነውና ዩኤፋ በቻምፒየንስ ሊግ በየአመቱ ለክለቦች የሚሰጠውን ገቢ እየጨመረ ነው ሄደው የሚሰጠውን ክፍያ የቲቪ ከቲቪ ከምናም የሚሰጠውን እየጨመረ ነው አሁን ደግሞ በጣም ጨምሯል እንደ ቅድም እንዳልኩት ጨዋታ መካከል ላይ ቀድሞ ዋንጫ ባለቤቶች የሚያገኙትን አሁን አርሰናል በግማሽ ፍጻሜ አግኝተው ጠቅልለውታልና ጥቅሙ ብዙ ነው ለግማሽ ፍጻሜ መግባት አሁን ለዘንድሮ ውጤት ብቻ ሳይሆን ለመጪዎቹም ሲዝኖችም ለመጪዎቹ መስኮቶችም ይቅርታል ለተጫዋቾች ዝውውር ጉዳይ መልክ ሊያስይዝለት ይችላል በብዙ ነገርና ይሄ እንዳለ ነው ግማሽ ፍጻሜ በምንም ይሁን በምንም ግማሽ ፍጻሜ መግባት ይፈልጋል እስክንድር ልክ ነው ግን ቀደም እንዳለው ለግማሽ ፍጻሜ ሲገባ እንደው እንዳለፈው ሲዝን እንኳን ዴክላን ራይስ ሁለት ሪያል ማድሪድ ላይ ቅጣት ምት ጥሩ ጨዋታ የተጫወተውን አርሰናል እንኳን እያየን አይደለም ዝግ ያለ አርሰናል ነው በሎ ቴምፖ ነው የሚጫወተው ሪስክ አይወስድም ብዙ አይፈጥርም የጎል ሙከራዎቹ ጥራት የላቸውም ለስህተት የቀረበ ነው ነርቪ ነው አለ ጫና ጭንቀት አለ ፍርሃት አለ ቅድም አንድ አጋጣሚ ላይ ተመልክተ ከሆነ ትሮሳርድ ላይ ሲጮሃየን አርቴታ የሚመስለው ለምን ክንፉ ላይ ዋይድ አልቆምክም ነው በዛ በኩል ኳስ ሲያልፍ አልነበርክም በቦታው አይነት ነገር ነውና ሰዓቱን ተቀይሮ የገባው ተጫዋችና የተጮህበትን ሰዓት ብታዩና ቦታው ደግሞ ያን ያህል የሚያስጮህ ነው ወይ አይ ውስጡ ያለውን ጭንቀት ነው የሚያሳየውና ይሄ ሁሉ እንዳለ ሆኖ ግን ዶሚናንት ባይሆንም አርሰናል ለቻምፒየንስ ሊግ ግማሽ ፍጻሜ ደርሷል እንግዲህ አሁን ፊቶች ሁሉ ዞረው ወደ ኤቲሃድ ወደ እሁዱ ጨዋታ መስሪ ግን ግማሽ ፍጻሜዎች የሆነ ጣፈንታ ይመስላሉ በጣም የሚመሳሰሉ ቡድኖች እርስ በርስ የሚገናኙባቸው ናቸው አርሰናል ከአትሌቲኮ ማድሪድ ዲየጎ ሲሞኔ ከሚኬል አርቴታ በጣም ጥንቃቄ የሚመርጡ አሰልጣኞች እንደዚህም ደግሞ የሉዊስ ኤንሪኬ ፓሪስ ሰን ጀርመንና የቨንሶ ኮምፓኒ ባየር ሙኒክ አሁን ላይ በአውሮፓ ምርጡን እግር ኳስ የሚጫወቱ ሁለት ቡድኖች ባርሴሎና ነው ምናልባት ሊፎካከር የሚችል የድልድሉ ሂደት ትምህርት ጥቅስ ውስጥ አድርገው ፍትሃዊ አይደለም የሚባለው እኮ ለዚህ ነው ትምህርት ጥቅስ ውስጥ ነው ፍትህ ምንድነው እዚህ ጋር በውድድሩ ህግ ነው የሚሰራው በውድድሩ ህግ እስከሰራ ድረስ ፍትህ ነው ነገር ግን በዛኛው ራውት ያሉት ምርጥ ቡድኖች ተሰብስበዋል ነበሩ እዚህ ጋር ያሉት ደግሞ እንደምታየው ነውና ግማሽ ፍጻሜ ላይ ግን ይበልጥ ሲሪየስ ይሆናል ድልድሉ አትሌቲኮ ማድሪድ እንዲሁ በቀላሉ የሚፋታ አይደለም ባርሴሎናን ጉድ እንደሰራው ማለት ነው በይበልጥ መመሳሰል አላቸው ከተባለ ከባርሴሎና ይልቅ አርሰናል አትሌቲኮን ነው የሚመስለው በደንብ ምንም ጥያቄ የለውም ያው ነው አርሰናል ማለት በመመሳሰል ከሆነ ከዚህኛው የሚመሳሰልበት ነጥብ ማግኘት ይቀላል ከባርሴሎና የባርሴሎና ሌላ ቦታ ላይ ነው ሌላ የፈጠራ ብቃት ሌላ
የፖሴሽን በምንም አይነት ጨዋታን ኮንትሮል አድርጎ የሚጫወት ቡድን ነው። ሮጦ ያልጠገበ ሃይ ቴምፖ ቡድን ነው። ልክ ነው። የፕሬሲንግ ቲም ነው። አርሰናል እንደዛ አይደለም። የሚቀረው ብዙ ነገር አለ እንደዚህ ለመባል። ግን በግማሽ ፍጻሜ አሁንም በጣም የሚያጓጓው ያኛው ድልድል ነው። አዎ እንደዚህ አሁን የዛሬ ጨዋታ ከሆነ ፍክክር ከሆነ ግን የሚያጓጓው እኮ ማለት እሱ ፍክክር ከሆነ ግን ሁለቱም በጣም በፈታኝ ነው። ፔዤ እና አንተ እኮ ብለዋል እኮ ባየር ሙኒክ አሁን በዚህ ሰዓት ላይ በአውሮፓ በዚህ አሁን በምንገልጸው አውድ ምርጥ ቡድኖች ናቸው። አርሰናልም አሁን ከአውሮፓ ምርጥ ቡድኖች አንዱ መሆኑ ይስማማል ሁሉም። አንድ እንዴት ነው ቤስት ባንለውም ግን ከዋን ኦፍ ዘ ቤስት ልትለው ትችላለህ። ሚኬል አርቴታ ማነው ፔፕ ጋርዲዮላ በተለይ ደጋግሞ ይሄ ነገር ይገልጸዋል። ግን እሱ ስላለ አይደለም። እሱ ለዲፕሎማሲ ለአእምሮ ጨዋታም ሊናገረው ይችላል። ግን ሁላችንም መሰክራለን። አሁን እነዚህ ሰሞናት ላይ ያለው የፊዚካል መንገጫገጭ ያመጣው ነገር ካልሆነ በስተቀር ሲዝኑን ሙሉ ካየው አርሰናል ኢዝ ዋን ኦፍ ዘ ቤስት 3 እንዲያው ከሶስት አንዱ ልንለው እንችላለን። ባየር ሙኒክ፣ ፔዤ፣ አርሰናል ኦር ባርሰሎናንም ጨምር ከፈለክ እነዚህ አንድ ላይ የሚጠቀሱ ናቸው። ስለዚህ በዛኛው ድልድል ያሉት ሁለቱ ጨዋታቸው እንደዛሬ አርሰናልን መርጠን እንሰራለን። አርሰናልና አትሌቲኮ እኩል ሰዓት ቢሆን ግን አሁን ግማሽ ፍጻሜ ስለሆነ ሰዓቱ ይለያያል። እኩል ሰዓት ቢሆን ግን እኔ እናንተ አርሰናልን መርጠን እንሰራለን። ልክ እንደዛሬ ምሽታው ውበት ፉክክር ጎል ያለው የሚኖረው ግን ፔዤ ባየር ሙኒክ ላይ ነው የሚሆን። ሁለቱም ጎል አስቆጣሪዎች ናቸው። ሁለቱም ጥንቃቄ መከላከል ላይ የሚያተኩሩ አይደሉም። ሁለቱም ኢንተርቴይንመንት አላቸው ጨዋታቸው ላይ እና የስ ያኛው መስመር የተለየ ትንሽ የተሻለ የሚሆነው ከስፖርቲንግ በላይ አትሌቲ በጣም ይፈትነዋል አርሰናል። ይሄ ምንም ጥያቄ የለውም ማለት ከስፖርቲንግ እና ከሊቨርኩሰን በላይ አትሌቲ በደንብ ይፈትነዋል አርሰናል የተለየ የሚያደርገው። ስለዚህ ፉክክር ይኖራል። ውብ ጨዋታ እንኳን ባላይ ጥሎ ማለፍ ዙር ውስጥ ከገባ በኋላ አሁን ነው እንግዲህ ከባዱ ተጋጣሚ ያው ሲባል እንደነበረው ሲጠበቅ እንደነበረው ልክ ነው። አትሌቲኮ ወይ ባርሰሎና ከሁለት አንዱ እዛ ጋር ነው አርሰናል ሲሪየስ ተጋጣሚ የሚያገኘው ሲባል ነበር። እንደተገመተው አርሰናል ግማሽ ፍጻሜ ገብቷል። ለግማሽ ፍጻሜ መግባቱ ዲስፓይት ኦል ዲስ ዊክነስስ እሱን እንተውና ፊዚካል ሜንታል ምናምን ስንል የነበረውን ክሬቲቪቲ ግን ግማሽ ፍጻሜ እንደሚገባ ሲገመት ነበረ። ግምቱ ሆኗል እና ግማሽ ፍጻሜ መግባቱ አያስገርምም ከመጀመሪያው ከነበረው ግምት። አሁን ግማሽ ፍጻሜው ላይ አትሌቲኮ ነው ባርሰሎናን ሲባል የነበረው አትሌቲኮ መጥቷል። እሱን ከአሸንፈው ፋይናል ከገባ ግን ከ2006 በኋላ ለመጀመሪያ ጊዜ ታሪክ ነው ቡዳፔስት ላይ እና ደግሞ ካለፈው ሲዝን ዘንድሮ በቻምፒየንስ ሊግ እመርታም ጭምር ባለፈው ግማሽ ፍጻሜ ላይ ቆሙ ዘንድሮ ለፍጻሜ የደረሱ ተብሎ እመርታ ተደርጎ ሊወሰድ ይችላል። ይሄ ቡድን ግን አንድ ዋንጫ ያገኝ እስክንድር ደግሜ ልናገር አንድ ትልቅ ዋንጫ ያገኝ። ከዛ በኋላ ግን የዋንጫ በሮች በደንብ የሚከፈቱለት ይመስላል። ቻምፒየንስ ሊግ ግማሽ ፍጻሜ ላይ እንዲሁ ዝም ብለህ አትደርስም። ተጋጣሚው ማንም ይሁን ያውም በእንደዚህ ጫና በፕሪሚየር ሊግ በሌሎች ውድድሮች ላይ እንዲህ አይነት ጫና እያለብህና ለዛውም በተከታታይ ዓመት ሌላ እኮ ፓሪስ ሰን ጀርመን ነው ሁለቱንም ዓመት ላይ የተገኘው በተከታታይ ዓመት እና ይሄ የሚደነቅ ውጤት ነው። ልክ ነው። ይሄንን ሳታደንቅ ማለፍ የለብህም።